የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ስኮር ፕሬዲክሽን የሳምንቱ የመጀመሪያ ጨዋታ በርንሌይ ከቼልሲ ቼልሲ 2-1 ያሸንፋል። ቼልሲ የንን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቀጥታ ለቼልሲ ዊን ማለት ትችላላችሁ። ባይዘው የዛሬ ጨዋታ ግምታችን ቶታል ኦዱ 56 ነው። ሙሉ የጨዋታውን ግምት የቴሌግራም ቻናላችን ላይ ታገኙታላችሁ። እዚህ ጋር እንደምትመለከቱት @ዋይድ ስፖርት ቲፕስ ይላል የቴሌግራም አካውንቱ ጆይን አድርጋችሁ መጫወት ትችላላችሁ። ቦርንሞዝ ከዌስትሃም ቦርንሞዝ ይህንን ጨዋታ 2-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቦርንሞዝ በጨዋታው አንድ ጎል ያስቆጥራል። ያንቺስ ግምት ምንድን ነው? የኔ ደግሞ ተቃራኒ ነው። ዌስትሃም 1-2 ቦርንሞዝን ያሸንፋል። ብራይተን ከብሬንትፎርድ 2-1 አቻ ይጠናቀቃል። እንዳልሽው ማይ የጨዋታ ባቻ ውጤት የሚጠናቀቅ ይመስለኛል። እኔ ግን ገምተው 1-1 ባቻ ውጤት ይጠናቀቃል ብዬ ነው። የምትጫወቱ ሰዎች አንደር 4.5 ማለት ትችላላችሁ። ፉልሃም ከሰንደርላንድ ሰንደርላንድ ቶፕ 4 ውስጥ ለመቆየት የቻለውን ነገር እንደሚያደርግ ገምታለሁ። ሶ ይሄንን ጨዋታ ሰንደርላንድ 2-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቦስቲም ስኮር ማለት ትችላላችሁ። ሰንደርላንድ 1-2 ያሸንፋል። ሊቨርፑል ከኖቲንጋም ፎረስት ሊቨርፑል 2-1 ያሸንፋል። ዋይዲ አንተስ ግምት? ማየኔ ግምት ምንድነው? ሊቨርፑል በማንቸስተር ሲቲ እንግዲህ 3-1 ተሸንፎ ነው ወደዚህ ጨዋታ የሚመጣው። ሶ ፎረስት ደግሞ እንደሚታወቀው ወራጅ ቀጠና ላይ ያለ ክለብ ነው። ሊቨርፑል ከዚህ ጨዋታ ዴፊኒትሊ አንፊልድ ላይ ነው የሚጫወተው። ሶ 3 ነጥብ እንደሚያሳካ እገምታለሁ። ይህንን ጨዋታ ሊቨርፑል 3-1 ያሸንፋል ብዬ ነው የምገምተው። የምትጫወቱ ሰዎች ቀጥታ ለሊቨርፑል ዊን ማለት ትችላላችሁ። ወልቭስ ከክሪስታል ፓላስ ይህንን ጨዋታ 2-0 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቀጥታ ለፓላስ ዊን ማለት ትችላላችሁ። ከዚህ ጨዋታ ግምት በፊት ተወዳጁ ስፒድ ቤት በአዲስ መልክ ተመልሶ መጥቷል። ስፒድ ቤት በአዲስ መልክ ተመልሶ ሲመጣ ዲፖዚት ቦነስ ወደ 600% ከፍ ብሏል። እንዲሁም በ1 በ2 ወይንም በ3 ጨዋታ ቢበላሽባችሁ ተመላሽ ማድረግ ትችላላችሁ። የላይቭ ጨዋታም ካሻውት አለ። እንዲሁም ሌሎች አማራጮችን ይዞላችሁ መጥቷል። የስፒድ ቤትን ሊንክ ባዮ ላይ ታገኛላችሁ። እየተዝናናችሁ አሸንፉ። ፓላስ ይህን ጨዋታ 3-1 ያሸንፋል። ከሳምንቱ ተጠባቂ ጨዋታዎች ከሚባሉት መሃል ኒውካስትል ከማንቸስተር ሲቲ 2-2 ያሸንፋል። እኔም ከአንቺ ጋር ማይስማማለው ማንቸስተር ሲቲ ይህንን ጨዋታ ያሸንፋል ብዬ ገምታለሁ። ሲቲ እንግዲህ የሚገርም አቋም ላይ ነው አሁን ላይ ያለው፣ በተከታታይ ጨዋታዎችን እያሸነፈ ነው። ኒውካስትል ደግሞ በተቃራኒው አይዛክ ከወጣ ወዲህ ደከም ብሎ እየታየ ነው። ማንቸስተር ሲቲ ይህንን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች በዚህ ጨዋታ ሃላንድ ጎል ያስቆጥራል ማለት ትችላላችሁ። ሊድስ ከአስቶን ቪላ ይህንን ጨዋታ 2-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች አስቶን ቪላ በጨዋታው ጎል ያገባል ማለት ትችላላችሁ። አስቶን ቪላ 1-2 ያሸንፋል። የሳምንቱ ተጠባቂው ጨዋታ አርሰናል ከቶተናም ማሂ ግምትሽን አስቀምጥ። አርሰናል 1-0 ቶተናምን ያሸንፋል። ያንተ ግምት ምንድነው? ወይዲ እኔ ጨዋታ ለአርሰናል ቀላል ነው ብዬ አልገምትም። ምክንያቱም አርሰናል በኢንተርናሽናል ብሬክ ተጫዋቾች አጥቷል። ስፔሻሊ የጋብሪኤል ማጋሌሽ አለመግባት ትልቅ ለውጥ ይፈጥራል። እንደሚታወቀው ደግሞ ቶማስ ፍራንክ ምን አይነት ወጋሚ አሰልጣኝ እንደሆነ ቶተናም አርሰናልን በዚህ ጨዋታ በጣም ይፈትነዋል ብዬ ገምታለሁ። ያልተጠበቀ ውጤትም ሊመዘገብ ይችላል። የኔ ግምት ግን 1-1 የጨዋታ የሚጠናቀቅ ይመስለኛል። የምትጫወቱ ሰዎች ቶታል ጎል አንደር 4.5 ማለት ትችላላችሁ። የሳምንቱ የመጨረሻ ጨዋታ ማንቸስተር ዩናይትድ ከኤቨርተን ማንቸስተር ዩናይትድ ይህንን ጨዋታ 2-1 የሚያሸንፍ ይመስለኛል። የምትጫወቱ ሰዎች ፖስቲም ስኮር ማለት ትችላላችሁ። ማንቸስተር ዩናይትድ ይህንን ጨዋታ 2-0 ያሸንፋል። የ12ኛ ሳምንት የፕሪሚየር ሊግ ፕሬዲክሽናችን ይህን ይመስል ነበር። የእናንተንም ፕሬዲክሽን ኮሜንት ላይ አስቀምጡ። ይህንን ቪዲዮ ላይክ፣ ሼር እንዲሁም አካውንቱን ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ።